ሰላም እንዴት ናችሁ? ዛሬም ባበደ ቪዲዮዎች ተመልሰን መጥተናል እና ዛሬ ደግሞ አሪፍ የሆኑ ቪዲዮዎች እንደሚሆኑ አስባለሁ። ዛሬ ትንሽ ማርኬቱን እንዴት እንደማደርግና ዊክሊ አናሊሲስ አሳያችኋለሁ። ከዛ በኋላ ኔክስት ቪዲዮ ላይ የሆነ ተመሳሳይ ቪዲዮ ይዤ እመጣለሁ ብዬ አስባለሁ። ስለ እንዴት ነው ኢንትሬድ ቴክአፕ የምታደርገው ሙሉ አናሊሲስ እንዴት ነው የምትሰራው ሙሉ ትንትንልን ስለ ፎሬክስ ትሬዲንግ ምናምን የሚሉትን በሌላ ቪዲዮ አሳያችኋለሁ፣ ቀጣይ በሚሉ ቪዲዮ ማለት ነው። ስለዚህ አሁን ወደ አናሊሲሳችን ጀምራለን። ስለዚህ ስንጀምር ከዊክሊ ላይ ነው። ኦልሞስት ይህን ኢንተርናል ቻርት ሰጥቶናል እንደምታዩት። ይህን ኢንተርናል ቻርት ከሰጠን በኋላ ማርኬቱን ኤክስኪዩት እናደርገዋለን ማለት ነው። ስለዚህ እዚህ ጋር ማርኬት እዚህ ሰፖርት ሌቭል ላይ አረግን። አሁን ቀጣይ የምናስበው ዴሊ ላይ ላሳያችሁ። ዴሊ ላይ ይሄን እዚህ ውስጥ ነው ውስጥ እዚህ ጋፕ ውስጥ ነው እያለ አሁን ያለው ማለት ነው። ግን ለማንኛውም አሁን ይህንን እዚህ ካንድል ላይ ማለት ነው እዚህ ጋፕ ውስጥ ነው ያለው ከዚህ እስከዚህ ማለት ነው። ገባችኋ? ስለዚህ አሁን እኛ እንትን ለማድረግ የምንፈልገው ትሬድ ለማድረግ የምንፈልገው ይሄንን ይቺ ሌቭል ነው። ከዚህ ሌቭል እስከሚወጣ ድረስ ነው። ግን እስከዛ ማርኬቱ ምንም አይነት አላሳየንም። ስለዚህ አሁንም ማርኬቱን በደንብ እናያለን ማለት ነው። ስለዚህ ይሄንን ፕሪቪየስ የነበረውን ሰፖርት ሌቭል ብሬክ እያደረገ ኦልሞስት ሃየር ሃይ ሰርቷል ማለት ነው። እዚህ ድረስ ኦልሞስት ሃየር ሃይ እየሰራ ነው እየወጣለው። ስለዚህ ሃየር ሎ ሰራ እዚህ ጋር ማርኬት፣ ከዛ ሃየር ሃይ ኮንቲኒዌሽን ቀጠለ ማለት ነው። ግን አሁን እኔ ማስበው ፕራይስ ከዚህ በኋላ ኔክስት ኬን ተች አድርገው ይመልሳል ብዬ ነው ማስበው። ሎወር ሎ ይሰራና ኔክስት ብሬክ የሚያደርገውን ይመስለኝ። ግን አሁን ኦል ታይም በጣም ሃይ ነው ጎልድ ማን ኦልሞስት 4000 ገብቷል ጎልድ ማርኬት ማለት ነው። ስለዚህ አሁን ይህን ጎልድ ማርኬት ይሄንን ፕሪቪየስ የነበረውን ሰፖርት ሌቭል ተሻርጎ እስከሚመለስ ነው እኛ የምንጠብቀው ኤክስፔክት የምናደርገው እዚህ ዞን ድረስ ማለት ነው። ይህ ዊክሊ ሬዚስታንስ ነው። ይህን ሬዚስታንስ ሌቭል ከፕሪቪየስ ከነበረው ሬዚስታንስ ሌቭል ብሬክ አድርጎት እንደ ሰፖርት ሌቭል ሪያክት እያደረገ ነው። ስለዚህ 4 ሃወር ላይ ስንሄድ ይህን ፕሪቪየስ የነበረውን ሬዚስታንስ ሌቭል ወደ ሰፖርት አድርጎታል። ስለዚህ አሁን የምጠብቀው እዚህ ሌቭል ድረስ እንዲመጣ ነው። ይህ 15 ታይም ፍሬም ላይ ያሳልኳቸው ነገሮች ናቸው። ግን እዚህ ሌቭል ላይ እስከሚመጣ ኤክስኪዩት እስከሚያደርግ እንፈልጋለን ማለት ነው፣ ይህን ትሬንድ ማለት ነው። ስለዚህ አሁን ዞሮ ሀይ ነው ይሄ ጎልድ ላይ። ግን ሁልጊዜ አናላይዝ ስታደርጉ በደንብ አተኩራችሁ ነው። ግን አሁን ለምሳሌ ቆይ አናላይዝ እያደረኩ ላሳያችሁ። እሺ አሁን እዚህ ጋር ላሳያችሁ። ስለዚህ አሁን እኔ ኤክስፔክት ማድረገው አሁን ጎልድን አናላይዝ ሳደርግ መጀመሪያ አሁን ሌላ እንትን ብዬ ነው ክሬት አድርጌ ነው። ግን ለማንኛውም እዚህ ማርኬት ላይ ምንድነው አንተ የምጠብቀው? አሁን ጎልድ ድጋሚ አናላይዝ ብታደርግ ላሳያችሁ ነው። እኔ አሁን ላስተምራችሁ ነው እንዴት አናላይዝ ጎልድ እንዳደረጉት ስላችሁ። ዊክሊ ላይ ዴይሊ ምናምን ላይ ብዙ ካንድሎችን አናይም ለምሳሌ። ለዛ ማርኬቱ ብዙም ስለማይንቀሳቀስ እንትን ነው። ግን ለ15 ለ1 አወር ለ5 ሚኒት ግን ስለሚቀየር እኔ ፖስት አደርግላችኋለሁ። ግን ይሄኛውን እንዳደሉት ሃየር ታይም ፍሬም ላይ መደለት የለባችሁም። ገባችሁ? እኔ ትሬድ ስለማደርገው ምን የሚቀየር ነገር የለም። ካንድሎቹ በሳምንት አንዴ በቀን አንዴ ስለሚሆን ችግር የለውም። ስለዚህ አሁን ስንጀምር እዚህ ጋር ማርኬት ስትራክቸር አየን፣ ኦልሞስት ማርኬት ስትራክቸር አየን። ከዛ እዚህ ጋር ፕሪቪየስ የነበረውን ሰፖርት ሌቭል ነው። ስለዚህ ሰፖርት ሌቭል ማለት ምን ማለት እንደሆነ እኔ ሰፖርትና ሪስታንስ ማለት ያ ሌቭል ስንቴ እንደተነካና ኦልሞስት ሪፒቲሽን ያለበትን ነው ካውንት የምናደርገው። ስለዚህ አሁን እዚህ ጋር አንዴ ብቻ ነው የተነካው እዚህ ማርኬት ላይ ማለት። ስለዚህ ኦልሞስት ማርኬቱ ቡሊሽ ነው። ገባችኋ? እዚህ ጋር ሃየር ሃይ ሰጠን፣
ሃየር ሃይ ሰጠን ማርኬት፣ ከዛ ሃየር ሎ፣ ከዛ ሃየር ሃይ ማለት ነው። እዚህ ጋር አንዴ ብቻ ነው የተሰጠን። እዚህ ጋር አሁን እዚህ ጋር በሶስት ከአንድ ሪፒትሬሽን አለው አይደል? እዚህ ጋር ማርኬት ማለት ነው። እዚህ ጋር አሁን ይሄን ሪትሬስ ካደረገ ሪፒቲሽን አለው፣ ግን በደንብ ለማሳየት ወደ ሎወር ታይም ፍሬም ላይ እየወረደ ላሳያችሁ። ከዛ ዴሊ ላይ ስመጣ እኔ ማርኬት አናሊሲስ ሳደርግ እዚህ ጋር እንደዚህ ነው። አሁን ይህንን እንደዚህ ካደረግን በኋላ ይሄ የነበረን ፕሪቪየስ የነበረን ሪዚስተንስ ሌቭል ነው። ከዛ ይህን ሪጀክት ተደርጓል። ከዛ ፕራይስ ሃየር ሃይ ያሉ ክሬት እያደረገ ነው እንደምታዩት። እዚህ ጋር ሃየር ሃይ ያሉ ሃየር ሃይ ያሉ ያ ነው ክሬት እያደረገ ያለው። ግን ለምሳሌ አሁን ይህን ፕሪቪየስ የነበረውን ሰፖርት ሌቭል ብሬክ እያደረገ መጣለን። ይህንም ማለት ነው ሪትሬስ ማድረግ እያደረገልን መጣ። ከዛ ማርኬቱን አሁን ይሄንን ፕሪቪየስ የነበረውን ሬስታንስ ሌቭል የዊክሊው ማለት ነው እዚህ ድረስ ነው የምንጠብቀው ከኔክስት በኋላ ለሴል ማለት ነው። ገባችኋ? አሁን ለመሰላችሁ እዚህ ጋር ማርኬት ኦል ታይም ሃይ ሄዱ ሎ እየሰራ ነው። አሁን ሃይ ጨረሰ። እዚህ ጋር ደብል ቶፕ ይሰራልናል፣ ኮንፈርሜሽን ማለት ነው። እዚህ ጋር አሁን ደብል ቶፕ ይሰራልናል እዚህ ማርኬት ላይ እዚህ ጋር ማለት ደብል ቶፕ ይሰራልንና ለሲል ደብል ቦታም ለማታውቁ ልጆች ኤም ፓተርን ይባላል። ብዙ ጊዜ ለኢንተር የሚጠቀሙ ነገር ነው። ደብል ቶፕ ማለት ይሄ አሁን ማርኬት ሃየር ሃይ ይሰራል፣ ሃየር ሆ፣ ከዛ ሃየር ሃይ ኢኳል ሲሆን ነው። ግን እዚህ ጋር ማለት ከዛ ይሄኛው ማርኬት ኢኳል ከሆነ እንደዚህ እንትናቸው እንደዚህ ኢኳል ከሆነ ደብል ቦተም ይባላል። ስለዚህ ለሴል ስንገለብጠው ደግሞ እንደዚህ ይሆናል ማለት ለባይ ግን እንደዚህ ነው። ከዛ አሁን ምን እናደርጋለን? ደብል ቦተም ኔክስት ከሰራልን በኋላ ማርኬት ደብል ቶፕ ከሰራልን በኋላ ማርኬት ኤክስኪዩት የምናደርገው ለዚህ ነው። ስለዚህ አሁን 4 ሃወር ላይ እንሄዳለን። እዚህ 4 ሃወር ላይ እንገባና ማርኬት ምን አይነት ሌቭል ላይ አለ የሚለውን እናያለን። ስለዚህ አሁንም ፕሪቪየስ የነበረውን ሰፖርት ሌቭል ሪያክት እያደረገ ነው። አሁን ሰፖርት ማለት እንደዚህ ነው። አሁን ይሄ ደጋፊ እየደገፉ ነው። ይሄ አሁን እንደ ኤሪያ ማለት ነው። አሁን ስንት ተነካ ምናምን። ከዛ አሁንም እዚህ ጋር ብሬክ ተደረገ። እዚህ ጋር አሁንም ሰፖርት ሌፍት ላገኘ። ስለዚህ ማርኬት ይሄን ካደረገልን በኋላ እዚህ ጋር ለሴል እንጠብቃለን ማለት ነው። ሁለተኛ ኮንፈርሜሽን ለሴል ማለት ነው። እዚህ ጋር ሪትሬስመንት እንጠብቃለን፣ ከዛ ለሴል ማለት ነው። ስለዚህ ይህንንም ማርኬት ስትራክቸር ሰጥቶናል። ዞሮ እዚህ ጋር ኮንፈርሜሽን ለሴል እያገኘን ነው ማለት ነው። ግን አሁን ኤክስኪዩት የምናደርገው ይሄን አሁን ዴይሊ ካንድል እዚህ ጋር መድረስ አለበት። ዞሮ ማርኬቱ እዚህ ፖይንት ድረስ መምጣት አለበት ብዬ ነው። ኦልሞስት ዴይሊ ስለሆነ የቀን ስለሆነ ይነካዋል ብዬ አስባለሁ። ከዛ በኋላ ማርኬቱ ዳውን ትሬንድ ይሄዳል ብዬ ኤክስፔክት አደርጋለሁ ማለት ነው። ስለዚህ 4 ሃወር ላይ ስንመለስ ይህንን ማርኬት አገኘን ኦልሞስት እዚህ ጋር። ከዛ በኋላ ወደ ላይ ስንመጣ እዚህ ጋር ምን እናያለን? ማርኬቱ ምን አይነት ላይ እየሄደ ነው። ስለዚህ አሪፍ ነው ማርኬት ኮንዲሽኑ ማለት ነው። ስለዚህ አሁን ይህን ማርኬት ኤክስኪዩት ለማድረግ ፕራይስ እዚህ ጋር መምጣት አለበት። አሁን ይህን ሃይ ታይም ፍሬም ላይ የምጠብቀው እንደዚህ ስዊንግ ትሬደር ስለሆንኩ በብዛት እንደዚህ ማለት ነው። ብቻ ታውቁታላችሁ። ስለዚህ ማርኬቱን እዚህ ሌቭል ሲደርስ እንጠብቀዋለን። ከመጣ መጣ ነው፣ ካልመጣም ይህን ትሬንድ እናልፋለን ማለት። ስለዚህ አሁን ይህንን 4 ሃወር ላይ አሪፍ ኢንተርናል ሰጥቶናል። ይሄ ማርኬት ስትራክቸር ብሬክ ካደረገልን በኋላ እዚህ ጋር እንገባለን ብዬ አስባለሁ። ይሄ ማርኬት ማለት ነው። እዚህ ጋር ግን ኦልሞስት ይገባል ወደ ውስጥ። እዚህ ጋር እናደርግና 1 2 እዚህ ጋር እንገባለን ማለት ነው። አሪፍ የሆነች 1 2 ጸዲ
1 አወር ላይ እዚህ ጋር ኤክስኪዩት እናደርገዋለን። ግን ዞሮ ዞሮ እኔ እንደዚህ ነው ኦል ታይም ትሬድ ማድረገው። ግን አሁን እንደዚህ ትሬድ አድርጎ መጠበቅ ለሰኞ በጣም ያደግታል ስላችሁ ማርኬት ጃምፕ ማድረገው ይቀር። ስለዚህ ጃምፕ ማለት ላሳያችሁ እዚህ ጋር ለምሳሌ ጃምፕ ማለት አሁን አንድ ካንድል ቢኖር እዚህ ጋር አንድ ካንድል ቢኖር እና ያው ለምሳሌ አንድ ካንድል ነው እንበል እና ያውን አንድ ካንድል ነው ብንል ይሄ ማርኬት ጃምፕ አረገ የምንለው ቆይ ክፍተት ሲኖረው ነው። ስለዚህ ማርኬቱ እዚህ ጋር ሊጀምር ይችላል። ማርኬቱ አስቡት አሁን እዚህ ጋር ኢንተር ለማድረግ ፈልጋችሁ አሁን እዚህ ማርኬት ላይ እዚህ ጋር ኢንተር ማድረግ ፈልጋለሁ ብትሉ ኦልሞስት ስቶፕ ሎሳችሁ ነክቶታል የሚወጣው። እዚህ ጋር ማርኬት ልትገቡ ፈልጉ እንደዚህ አድርጉ። ማርኬት እናንተን አስወጥቶ ትሬንዱን ይቀጥላል ማለት ነው። እዚህ ጋር ማለት ነው ይሄን ማርኬት እናንተን አስወጥቶ ማርኬቱ ኮንቲኒዩሽን ይኖራል ማለት ነው። ከዛ በኋላ ይሄ ማርኬት እንደዚህ ካንድል እየፈጠረ እዚህ ጋር ራሱ ማርኬት ኮንቲኒዩሽን ይቀጥላል ማለት ነው። ግን ኦብቪየስሊ እንደዚህ እኔ አልመክርም ይሄ ማርኬት ማለት ነው። ስለዚህ እንደዚህ አይነት ትሬዶች ቴክ አፕ ስታደርጉ እንትን ይላል እንደዚህ ጃምፕ አድርጎባችሁ ስቶፕ ሎሳችሁን ሂት አድርጉ ማርኬት ወይ ይመለሳል ማለት ነው። ይመለሳል ማርኬት። ስለዚህ ይሄ ነው ማለት ነው። አሁን ዊክሊ አናሊሲስ ይሄ ነው። እዚህ ጋር አሁን 1 አወር ላይ ነው የምጠብቀው። ግን 5 ሚኒት ላይ ብንመጣ በጣም ሬንጅ አለው በጣም ከምታስቡ በላይ። አሁን ይኸው እዚህ ጋር ኤዥያኑላ ሎ ነው የሰጠን ቴክ አደረገው። ስለዚህ እዚህ ጋር ሎ የሰጠንና አሪፍ ማርኬት ሃይ ስለሆነ ሎ ሰጡን ማርኬት ኤክስኪዩት እዚህ ጋር ያደርግልናል። ከዛኛ ይሄን ትሬድ እንገባዋለን ማለት ብቻ አሪፍ ነው። ስለዚህ አሁን ይሄን ኢንተርናል ነው እኛ የምንጠብቀው። ገባችኋ? ቅድም እኛ እዚህ ጋር ይዣሉ ጠበቀን እዚህ ጋርም ለሲል ማለት እዚህ ጋር ለሲል እዛ ጋር ደግሞ ለባይ አሪፍ ሁለት ትሬድ እንጠብቃለን ማለት። ስለዚህ አሁን ኔክስት ሳምንት ሲጀምር ጃፓኒስ ሆሊዴይ ባንክ ስለሆነ ዩኤስ ይሄኛው ፔር ትሬድ አይደረግም። ሰኞ ባንክ ሆሊዴይ ስለሆነ ትሬድ አይደረግም። ከዛ ዩሮ ምንም ሜጀር የሆነ እንትን የለንም ኒውሶች። ስለዚህ ማርኬቱ ምንም ሙቭመንት አናይበትም ማለት ነው። ስለዚህ ዝግ ነው ይሄ ማርኬት ማለት ነው። ስለዚህ አሁን በቃ ስለ ኔክስት ዊክ ምንም የምንጠብቀው ትሬድ የለም። ኒውሶችም ብዙም ስለሌሉ በደንብ የምንጠብቃቸው ትሬዶች የሉም። ስለዚህ ይሄን ነበረ ቪዲዮአችን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቪዲዮን እዩት እላለሁ። ለብዙ ሼር አድርጉት። የሚጠቅም ቪዲዮዎች ፖስት እያደረኩ ነው። ስለ ፎሬክስ ትሬዲንግ፣ ስለ ሰፖርት እና ሬዚስታንስ፣ ስለ ፕራይስ አክሽን ሙሉ እንዴት አናሊሲስ እንደምናደርግ በቀላሉ ሙሉን አሳያችኋለሁ። ምንም መደብቃችሁ ነገር የለም። ኦልሞስት እዚሁ ላይቭ ትሬድ ማድረገው እንደምታዩት። ካለመናችን እዚህ ጋር ከቀናት በፊት የገባችሁ ትሬዶች ናቸው እነዚህ ጎልድ ላይ ማለት ነው። ኦልሞስት ወደ 600 ፒፕ ይሆናል ሁለቱም ትሬዶች ከ$2000 ምናምን በአንድ ትሬድ ዊን አድርጌያለሁ እዚህ ትሬድ ላይ። ብቻ ዞሮ ላይክ ሼር እያደረጋችሁ ቪዲዮን ይዩት። በሌላ ቪዲዮዎች እስከምንመለስ ፒስ አውት።